አንቺ 12000 ኮሜንት እኮ ተቀብለሽ ፊትሽ እንደዛ ሲቦጫጨር ምንም ማለት አይደለም። እኔን እኮ አታቁኝም። እናንተ ከኔ አትበልጡም ብለሽ የምትይ ጀግና ሴት ነሽ። እኔ አንቺ አልቅሰሽ እንዳይሽ አልፈልግም። እኔ ልጄ ነሽ። ከሁለት ሴቶቹ ልጆቼ አንደኛዋ ሶስተኛዋ ልጄ አንቺ ነሽና ሃይሚዬ፣ እኔ ዛሬ ልቤ የተሰበረው ሁለት ጊዜ ያንቺን እንባ በማየቴ ነው። አልቅሰሽ እንዳይሽ አልፈልግም። እኔ ልጆቼ እንዳንቺ ጀግና እንዲሆኑልኝ ስለምፈልግ ነው አንቺን የምከታተለው። በዚህ እድሜ ልጆቼን ባንቺ ውስጥ ለመቅረጽ ስለምፈልግ ነው። ሆነም ቀረም ተሰብረሽ አልቅሰሽ እውነት ወንድ ሄደ ብለሽ ወንድ ሌላ ሰው ጋር ሄደ ከኔ በልጣ ነው ብለሽ እንዲሰማሽ አልፈልግም። አንቺ ከማንም አትበልጭም። አንቺ በማንም ዘንድ አንደኛ ነሽ። አንቺ አንደኛ ነሽ ሃይሚዬ። እሱም ደግሞ ለብሩኬም ደግሞ መልእክት ማስተላልፍለት፣ ብሩኬ እውነት አንተ እናቴን ወዳለው ብለህ የምታለቅስ ልጅ ነህ። ኢንተርቪው ስትጠየቅ እኮ አንተ ሴት ያሳደገችኝ ብለህ መናገር ያቃተ ሰው ነህ እኮ። አንተ ይሄንን ካደረከው እኔ በቃ ራሴንም አላምነውም እንኳንም ሰው እውነት አርገው ከሆነ። ሁለተኛ ነገር ደግሞ እማታጣውን ሰው ነው ያጣኸው። ማጣት የሌለብህን ሰው ነው ልታጣ የተዘጋጀኸው። እኔ በዚህም ነገር ግልጹን አውጥተህ ከራስ ጋር ሆነ ራስህን ጠይቀህ ከአይምሮ ሆነ ከራስ ጋር ተረጋግተህ ግልጹን ንገራትና ለኛም ግልጹን ንገረን። እሷን ለምንወዳት አንተን ለምንወደው። እኔ እውነቴን ነው ጋብቻችሁንና ሰርጋችሁን ነው እኔ ቁጭ ብዬ የምመኘው። እኔ ልጆቼን ይዤ ኢትዮጵያ ሄዳለሁ የእሷን ሰርግሳ ላይ እንደው ምንም አታርገኝ ብዬ ነው ፈጣሪን የምለምነው። አሁንም እኔ መለያየታችሁን አልመኝላችሁም፣ ግን ራስህን ሁን ብሩኬ። ከራስ ጋር ተነጋገር። ማጣት የሌለብህን ሰው እንዳታጣ። ልክ እናቴን እንዳጣት ሳስብን ምጨነቃለሁ እንዳልከው ሃይሚንም እንደዛው አድርገ በውስጥ ሳላት። ቢኮዝ እሷን ካጣህ አንተ ራስህን እንደማትሆን እኔ ውስጥ እየታየኝ ስለሆነ ስለዚህ አመሰግናለሁኝ። አጥፍቼም ከሆነ ይቅርታ። ሰው ለሚወዱት ሰው ብዙ ነገር ስለሚሆን ነው ብዙ ነገር የምናገረው። እናንተንም አስቀይሜያለሁ። ለሱ ላስተላልፍ አንድ መልእክት